የአውሮፓ ህብረት በኢራን ጦርነት ምክንያት ያጋጠመው የኢኮኖሚ ኪሳራ ከ35 ቢሊዮን ዶላር በላይ መድረሱ በኢራንና አውሮፓ መካከል ያለውን ግንኙነት ካለፉት 10 ዓመታት በበለጠ ወደ ወሳኝ የውጥረት ምዕራፍ እያሸጋገረው ይገኛል። የአውሮፓ ህብረት የኤነርጂ ኮሚሽነር ዳን ጆርግሰን በኢራን ጦርነትና የሆርሙዝ የባህር ወሽመጥ መዘጋት ምክንያት የኃይል ወጪ እየጨመረ መምጣቱን አስጠንቅቀዋል። በመካከለኛው ምስራቅ ግጭት ከተከሰተ ወዲህ የአውሮፓ ህብረት አባል አገራት ከ35 ቢሊዮን ዶላር በላይ ወጪ እንዳደረጉ እወቁልን ብለዋል። ዓለም እስካሁን ድረስ እጅግ የከፋውን የኤነርጂ ቀውስ እያስተናገደች መሆኑን የገለጹት ዳን የአውሮፓ ኢኮኖሚና ተቋማት የመቋቋም አቅም ፈተና ውስጥ መግባቱን ጠቁመዋል። የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮን ደር ሌየን በቅርቡ እንደተናገሩትም ግጭቱና የሆርሙዝ መዘጋት የአውሮፓ ህብረትን በቀን ወደ 500 ሚሊዮን ዩሮ ወጪ እያደረገ መሆኑን ይፋ አድርገዋል። ይህም የጀት ነዳጅ እጥረት ስጋት አስከትሏል። የአውሮፓ ህብረት የኤነርጂ ኮሚሽነር ዳን ጆርግሰን በበኩላቸው በክልሉ ያለውን የጋዝ ምርት ችግር ለማስተካከል ዓመታትን ሊወስድ እንደሚችል አመላክተዋል። የአውሮፓ ኮሚሽን በዚህ ሳምንት መጨረሻ ላይ ለአየር መንገዶች መመሪያዎችን እንደሚያቀርብም አስታውቋል። ይህ ግዙፍ የገንዘብ ኪሳራና የዲፕሎማሲ መሻከር በሁለቱ ወገኖች መካከል ምን ሊያስከትል ይችላል የሚለውን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። የአውሮፓ ህብረት የኢራን ጦርነት ከ35 ቢሊዮን ዶላር በላይ ዋጋ እንዳስከፈለው ወቁልኝ ብሏል። ይህ የኢኮኖሚ ጫና ቀድሞውንም አውሮፓ ከኢራን ጋር የነበራትን ደካማ የዲፕሎማሲ ግንኙነት ይበልጥ እንዲሻክር ያደርገዋል። የአውሮፓ ህብረት በተለይ በዩክሬን ጦርነትና በክልላዊ ደህንነት ጉዳዮች ላይ በኢራን ላይ የወሰደው ጠንካራ አቋም ኢራን ፊቷን ይበልጥ ወደ ምስራቁ ዓለም ሩሲያና ቻይና እንድታዞር አድርጓታል። ይህም በኢራንና አውሮፓ መካከል አዲስ የፖለቲካ ትኩሳትን ፈጥሯል። ኢራን ለደረሰባት የኢኮኖሚ ኪሳራ ምላሽ ለመስጠት በስትራቴጂካዊ የባህር መተላለፊያዎች ሆርሙዝና ባቢል መንደብ ላይ ያላትን ተጽዕኖ መጨመርን መርጣለች። በሌላ በኩል ኢራን በዝቅተኛ ወጪ የሚመረቱ የድሮን ቴክኖሎጂዎችንና የሳይበር ጥቃቶችን እንደ ተመጣጣኝ ያልሆነ ጦርነት ስልት እንድትጠቀም ይገፋፋታል። ይህ ደግሞ አውሮፓን ለተራቀቁ የደህንነት ስጋቶች ያጋልጣታል። የአውሮፓ የገንዘብ ኪሳራውና ማዕቀቡ በጨመረ ቁጥር ኢራን ከአውሮፓ ጋር የነበራትን የኒውክሌር ቁጥጥር ስምምነት ሙሉ በሙሉ ወደ ጎን በመተው የዩራኒየም ማበልጸግ ስራዋን ልታፋጥንም ትችላለች። ይህ እርምጃ አውሮፓን ወደ ወታደራዊ እርምጃ ወይም ተጨማሪ ማዕቀብ መጣል የሚል ከባድ ምርጫ ውስጥ ይከታል። በተለይም በኢራን ጦርነት የአውሮፓ ህብረት ደረሰብኝ ያለው የ35 ቢሊዮን ዶላር ኪሳራ በሁለቱ ወገኖች መካከል ያለውን ግንኙነት ወደ ድርድር ጠረጴዛው ከመመለስ ይልቅ ወደ መገፋፋትና ለመረጋጋት እየመራው ይገኛል። ቀደም ሲል የአውሮፓ ህብረት በሆርሙዝ የባህር ወሽመጥ ውስጥ ነፃ እንቅስቃሴን በመገደብ ላይ በተሳተፉ ኢራናውያን ላይ አዳዲስ ማዕቀቦችን እንደሚጥል አስታውቋል። ማዕቀቡ በኢራን ላይ ሰፊ ገደቦችን እንደሚያካትት የህብረቱ መረጃም ይጠቁማል። የአውሮፓ ህብረት በግንቦት ወር ማዕቀቡን የማጽደቅ ፍላጎት እንዳለውም ታውቋል። ይህ ምናልባትም አውሮፓ ለተደቀነባት የኃይል አቅርቦት ቀውስና በቀጣይ ሊኖር የሚችል የመካከለኛው ምስራቅ ጦርነት ስጋትን የሚያመላክት ነው። ቀደም ሲል የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ክላስ በሉክሰምበርግ ባደረጉት ስብሰባ ላይ የአውሮፓ ህብረት በመካከለኛው ምስራቅ የባህር ኃይል ተልዕኮ እንዲያጠናክር ጠይቀዋል። ይህም በአሁኑ ጊዜ መርከቦችን በቀይ ባህር ውስጥ በኢራን የሚደገፈው የየመን ሀውቲ አማጺ ቡድን ከሚሰነዝራቸው ጥቃቶች ለመጠበቅ ይረዳል። የአውሮፓ ህብረት ካሁን ቀደም በኢራን ላይ ሰፊ ማዕቀቦችንም ጥሏል። ይህም በሆርሙዝ የባህር ወሽመጥ በኩል የሚተላለፉ መርከቦችን ደህንነት ለማረጋገጥ ይረዳል። በተጨማሪም በአሁኑ ጊዜ መርከቦች በቀይ ባህር ውስጥ በኢራን የሚደገፈው የየመኑ የሀውቲ አማጺ ቡድን ከሚሰነዝራቸው ጥቃቶች ለመጠበቅ ይረዳል። የአውሮፓ ህብረት ካሁን ቀደም በኢራን ላይ ሰፊ ማዕቀቦችን ጥሏል። ማዕቀቡ በሰብአዊ መብት ጥሰቶች፣ በኒውክሌር መስፋፋትና ለሩሲያ ወታደራዊ ድጋፍ መስጠት ላይ ያተኩራል። በተጨማሪም ማዕቀቡ በመቶዎች የሚቆጠሩ ባለስልጣናት የጉዞ ድርጅቶች ላይ የንብረትና ድሮን ማምረት እንዲሁም ወደ ውጭ መላክን የሚከለክሉ እገዳዎችን ያካትታል። ይህም ብቻ ሳይሆን በጥር ወር የአውሮፓ ህብረት የኢራንን አብዮታዊ ጥበቃ ጓድ እንደ አሸባሪ ድርጅት ሰይሞ በመጋቢት ወር ደግሞ የኢራን ባለስልጣናትን በሰብአዊ መብት ጥሰት ወንጀል ዝርዝር ውስጥ አስፍሯል። ኢራን ባለፈው የአውሮፓውያኑ የካቲት 28 አሜሪካና እስራኤል ጥቃት ከጀመሩ በኋላ የሆርሙዝ የባህር ወሽመጥን ውጤታማ በሆነ መንገድ ዘግታ የዓለምን 1/5 የነዳጅና ፈሳሽ የተፈጥሮ ጋዝ አቅርቦቶች አቋርጣለች።
በመሃል ወሽመጡ መከፈት ቢችልም መተላለፍ የቻለው የነዳጅ ጫኝ መርከቦች ቁጥር የተፈጠረውን ቀውስ ማርገብ አልቻሉም። ይህም የአውሮፓ ህብረት በኢራን ጦርነት ላይ ያንጸባረቀውን የገለልተኝነት አቋም የሚፈታተን ነው። በመካከለኛው ምስራቅ ግጭት ከተባባሰ ወዲህ የአውሮፓ ህብረት ተጨማሪ 35 ቢሊዮን ዶላር በኃይል አቅርቦት ላይ ውሏል። እናም አውሮፓ ከኃይል አቅርቦት ቀውስ ማዕበል መናወጥ ለመዳን በኢራን ላይ ማዕቀብ መጣል እንዲሁም ወደ ንጹህ የኃይል ምንጮች የሚደረገውን ሽግግር ማፋጠን ላይ እየሰራች ነው። ይህም ለአውሮፓ የኃይል አቅርቦትና ደህንነት ይሰጣል። የጂኦፖለቲካዊ አውሎ ንፋሶችን በተሻለ ሁኔታ ለመቋቋምም እድል ይሰጣል። ይህም የአውሮፓ ህብረት በኢራን ላይ የተጠናከረ ማዕቀብ ለመጣል እንዲወስን ያስገደደው አንዱ ምክንያት የኃይል አቅርቦት ቀውስ መሆኑን ያሳያል። ከኃይል ቀውሱ ግፊት ባለፈም ከትራምፕ ጠንካራ ግፊት የመነጨ መሆኑን የሚያመላክቱ ሁኔታዎች አሉ። የአውሮፓ ሀገራት በሆርሙዝ የባህር ወሽመጥ ውስጥ የመርከብ ነጻነትን ለመግታት የባህር ኃይል ጥምረት በመገንባት ላይ አተኩረዋል። ይህም ትራምፕ የአውሮፓ ሀገራት ለጦርነት ወታደራዊ ድጋፍ እንዲሰጡ ያቀረቡት ጥያቄ መልስ ተደርጎ ይወሰዳል። ኢራን በአብዛኛው የአውሮፓ መንግስታትን የአሜሪካ ህያው አጋር አድርጋ የምትቆጥር መሆኗም ያንኑ የሚያረጋግጥ ነው። ምንም እንኳን አውሮፓ በኃይል ቀውስ ግፊት ምክንያት በኢራን ላይ ማዕቀብ ለመጣል መወሰኗ ሚዛን የሚደፋ ቢሆንም የትራምፕ ግፊትም ከፍተኛ ድርሻ የሚወስድ ነው። ማዕቀቡን ጨምሮ ሌሎች የአውሮፓ እርምጃዎች ከጠንካራው የኢራን ማስጠንቀቂያ ጋር ተዳምሮ አዲስ ውጥረት እንዲነግስ አድርጓል። ቀጣዩ ምዕራፍ የሚወሰነው አውሮፓ ከማዕቀብ ባለፈ በምትከተለው የዲፕሎማሲ ብልሃትና ኢራን ለኢኮኖሚ ጫናው በምትሰጠው ወታደራዊ ምላሽ ሚዛን ላይ ይሆናል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ዴይሊ ሳህል፣ ዘ ጋርዲያን፣ ሮይተርስና ሞደርን ዲፕሎማሲን በዋቢነት ተጠቅመናል።